በኔፓል ጫካ ውስጥ በረጃጅም ተራራዎች ግድግዳ ላይ ማራቸውን የሚጥሉት የኔፓል ንቦች ሰዎችን አትድረሱብኝ ያሉ ይመስላሉ። ነገሩ ወዲህ ነው። ፈረንጆች ማድሃኒ ሲሉ የጠሩት የነዚህን ንብ ማር የበላ ሰው ሕይወቱን እስከ ማሳጣት ድረስ የሚደርስ በውስጡ ግራይኖቶክሲን የተባለ ንጥረ ነገር የያዘ ነው። እንዴት ግን ማር በመብላት ልንሞት እንችላለን ብላችሁ ልትጠይቁን ትችላላችሁ። ሳይንቲስቶች እንደሚያብራሩት ግራይኖቶክሲን የተባለ ንጥረ ነገር በብዛት ሰውነታችን ውስጥ ከተገኘ ሕይወታችንን እንደሚያሳጣን ተናግረዋል። ይህ ማር ደግሞ ይህን ቶክሲክ ሰብስታንስ በብዛት ስላለው ከአንድ የሾርባ ማንኪያ በላይ መውሰድ በጤናችን ላይ ጉዳት እንደሚያደርስ ተናግረዋል። የአካባቢ ሰዎችም ከአንድ የሾርባ ማንኪያ ማር በላይ በትንሹ የወሰደ ሰው ትንሽ የማይባል ሳይድ ኢፌክት ሊያሳይ ይችላል ብለዋል። ከነዚህ ውስጥም የማዞር ስሜት፣ የአይን በሽታ፣ ጠና ሲል ደግሞ ለ24 ሰዓት ፓራላይዝ ሊያደርግ ይችላል። ይህ ብቻ አይደለም። የኔፓል ወጣትና ጎልማሳዎች ይህን ማር ለመቁረጥ በሄዱበት ሕይወታቸውን ማጣታቸው ነው። እንግዲህ የኔፓል ወጣትና ጎልማሳዎች ይህን ማር የሚቆርጡበት ዘዴ ከጥንት የመጣ ሲሆን በገመድ በተሰሩ መሰላሎችን በመጠቀም ማሩን የመቁረጥ ክንውናቸውን ያካሂዳሉ። በዚህ መሃል የሚሰራ ማንኛውም አይነት ስህተት ሕይወታቸውን እንዲያጡ ያደርጋቸዋል። ይህ ሁሉ ዋጋ የተከፈለለት ማር ምን ጥቅም ቢያገኙበት ነው ብላችሁ መጠየቃችሁ አይቀርም። ነገሩ ወዲህ ነው። ማሩን የተመገቡ ሰዎች በውስጣቸው ያለውን ማንኛውም አይነት ህመም እንዲረሱ ያደርጋቸዋል። ውስጣቸውን በደስታ ይሞላል። ደም ግፊታቸውንም ዝቅ ያደርጋል። እናም በመጨረሻ አእምሯቸውን ከጭንቀትና ከውጥረትም ያጸዳል። ከዚህ በተጨማሪ ለኔፓል ህዝቦች የውጭ ምንዛሬ ምንጭ በመሆን 1 ኪሎ ማር ከ150 እስከ $260 በመሸጥ አገራቸውንና ቤተሰባቸውንም ይደጉሙበታል።